ስፔን ብዙ ግምት የተሰጣትን ፈረንሳይ አስደንግጣ ሸኘቻት። ሐምሌ 14 2026 የኳክብቱ የኪሊያን ምባፔና የዴምቤሌው ሀገር ፈረንሳይና የወጣቱ ኮከብ ያማልና የባርሴሎናው ሞተር ፔድሪ ሀገር ስፔን ለዋንጫ ለማለፍ የሚደረግ ታሪካዊ ትንቅንቅ በስታዲየም ውስጥ ባሉ በ10 ሺዎች የሚቆጠሩ ደጋፊዎች ልብ ውስጥ በቴሌቪዥን ፊት በተቀመጡ በ100 ሺህ ሚሊዮኖች የሚቆጠሩ ተመልካቾች አእምሮ ውስጥ አንድ ጥያቄ ብቻ ያቃጭላል። ማን ወደ ዓለም ዋንጫ ፍጻሜ ማማ ይወጣል? በአንድ በኩል ከጨዋታው በፊት የአሸናፊነት ዘውድ የተደፋላት በታላላቅ ስሞች የከበደችው ፈረንሳይ፣ በሌላ በኩል በወጣት ተጫዋቾቿ ደም ፍላትና በጥበብ ማዕበል የተሞላችው ስፔን። ነገር ግን የሰው ልጅ ህልምን ለመገባት ዓመታት ይወስዳል። ለመፍረስ ግን 90 ደቂቃ ብቻ በቂ ነበር። የአንድ ሀገር ህልም በደመና ላይ ሲንሳፈፍ፣ የሌላው ግን በሜዳው ላይ ረገፈ። ብዙ ሰዎች ጨዋታ የሚጀምረው ዳኛው ፊሽካውን ሲነፋ ይመስላቸዋል። ግን በዚህ ረፍት በበነሳ ምሽት ጨዋታው ከዚያ ከብዙ ሰዓታት በፊት ተጀምሮ ነበር። በመልበሻ ክፍል ጸጥታ ውስጥ፣ በአሰልጣኞች ሰሌዳ ላይ በተሳሉ ስትራቴጂያዊ መስመሮች፣ በተጫዋች አእምሮ ውስጥ በሚንቀለቀለው የፍርሃትና የድፍረት ፍልሚያ ፈረንሳይ እንደ መብረቅ የፈጠነ ጥቃት ሰንዝራ ጨዋታውን በአጭር ለመቋጨት ቆርጣ ነበር። ስፔን ግን ኳስን እንደ ክር እያደናገረች ተጋጣሚዋን ቀስ በቀስ ባሸዋ ላይ ለማዳከም ወስና ነበር። ዳኛው ፊሽካውን ነፋ። ምድር በጩኸት ተናወጠች። በመጀመሪያዎቹ ደቂቃዎች የሁሉም አይን ኳሷ ላይ ብቻ ነበር። ነገር ግን እውነተኛው ጦርነት ኳሱ በሌለበት ባዶ ቦታ ላይ በአእምሮ የበላይነት ስር እየተካሄደ ነበር። የስፔን ወጣቶች እንደ ንብ ይከቡ ነበር። እያንዳንዱን የፈረንሳይ የተንፋሽ ቅብብል ይቆልፉ ነበር። የመስመሮችን ክፍተት ልክ እንደ ግንብ ይዘጉ ነበር። ፈረንሳይ የምትወደውን ሰማይ ስር የምትጋልብበትን ፈጣን ጨዋታ እንዳትጫወት አደረገቻት። በቴሌቪዥን ስክሪን ለሚመለከት ተራ አይን ይህ ተራ መከላከል ይመስል ይሆናል። ለአሰልጣኞች ግን ይህ የህልውና ጦርነት ነበር። ከ10 ደቂቃዎች በኋላ አንድ እውነት በጉልህ ታየ። ፈረንሳይ የራሷን ህልም እየኖረች አልነበረም። ስፔን በፈቀደችላት ጠባብ መንገድ ላይ የተጓዘች እንጂ። ጥቂት ደቂቃዎች ውስጥ ያቺ አንድ ትንሽ የስልት ልዩነት በጥቂት ደቂቃዎች ውስጥ ስር ወደ ሰደደ እሳት ተቀየረች። የፈረንሳይ ደጋፊዎች ገና አልተረዱትም። ግን በእግር ኳስ ታሪክ መድረክ ላይ አንዲት ስህተት ሙሉ ታሪክን አመድ ታደርጋለች። ፈረንሳይ በአካሏ ሜዳ ላይ ነበረች፣ በአእምሮዋ ግን በስፔን ቁጥጥር ስር ውላለች። የስፔን ወጣቱ ፈርጥ ላሚን ያማል ልክ እንደ ሳዲ የፈረንሳይ ተከላካይ መስመርን በእንቅስቃሴ የተለተለው ጀመር። እናም ያ የማይቀርለት ሰዓት ደረሰ። በፍጹም ቅጣት ምት ሳጥን ውስጥ በተፈጠረ ግጭት ዳኛው ወደ ነጩ ነጥብ በእጁ አመለከተ። ፍጹም ቅጣት ምት። ይህ ጎል ብቻ አልነበረም፣ የልብ ስብራት እንጂ። ሚኬል የዘርቤል በግርማ ሞገስ ወደ ኳሱ አመራ። በራስ መተማመን በሞላበት እርምጃ ኳሷንና መረብን አገናኛቸው። 1-0 ስፔን ቀደመች። የስፔን ደጋፊዎች ተስታ ሰማይ ነካ። ከዚያች ቅጽበት በኋላ ጨዋታው ፊቱን ቀየረ። ፈረንሳይ አሁን ከኳስ ጋር ብቻ ሳይሆን ከጊዜው መክሰስም ጋር መታገል ነበረባት። ነገር ግን የስፔን ታክቲክ አልተናወጠም። ፈረንሳይ ለመነሳት ተንደረደረች። ከዚያ ቅጽበት በኋላ ፈረንሳይ ለመነሳት መወራጀት ጀመረች። ይሁን እንጂ የፈረንሳይ የድል ቁልፍና የአጥቂው መስመር ያስፈሪው መብረቅ ኪሊያን ምባፔ በሜዳው ላይ እንደ ጥላ ቆሞ ተመልካች ሆነ። ይህ ግን የሱ ደካማነት ብቻ አልነበረም፣ የስፔኑ አሰልጣኝ ሉዊስ ዲ ላ ፎንቴ ታክቲካዊ ምታት እንጂ። አሰልጣኙ ምባፔ የሚተነፍስበትን ሜዳ በሰንሰለት አጥሮት ነበር። ልክ ክንፉን ለመዘርጋት ሲሞክር የስፔን የመከላከል ግንብ በሁለትና በሶስት ተጫዋቾች ከቦ ያፍነው ነበር። የዓለማችን ፈጣኑ ኮከብ በታክቲክ ወጥመድ ውስጥ ወድቆ ክንፉ እንደተሰበረ ወፍ ረገበ። ስፔን አሰልጣኝ የፈረንሳይን የጦር መሳሪያ ቀድመው በመስበር ጦርነቱን ገና ሳይጀመር በአእምሮ የበላይነት አሸንፈውት ነበር። ፈረንሳይ ታላላቅ ስሞች ነበሯት፣ በቢሊዮን የሚገመቱ ኮከቦች ነበሯት። ነገር ግን የስፔን የብረት መጋረጃ በቀላሉ ሊበጠስ አልቻለም። እናም በ58ኛ ደቂቃ ላይ የመጨረሻው የሞት ፍርድ ተፈረደ። ግርማ ሞገስ ያለው ፈጣን ቅብብል፣ የታለመለት አስደናቂ እንቅስቃሴ እና ፔድሮ ፖሮ የስፔንን የድል አክሊል ደፋ። 2-0 በዚያች ቅጽበት ስቴዲየሙ ግማሽ ጎን በዝምታ ተዋጠ። ይህ አጋጣሚ ድል አልነበረም፣ በጥበብና በትዕግስት የተገነባ የድል ግንብ እንጂ። ስፔን ኳሷን ብቻ አልነበረም የተቆጣጠረችው፣ የፈረንሳይን ተስፋ ጊዜና ትንፋሽ ጭምር እንጂ። የመጨረሻው ፊሽካ ሲነፋ የአንድ ሀገር የደስታ እንባ ፈሰሰ፣ የሌላው ሀገር ህልም ግን በጸጥታ ተቀበረ። የእግር ኳስ ታሪክ አዲስና ብሩህ ገጽ ጻፈ። ፈረንሳይ
በታላላቅ ስሞች ተሞልታ ብትመጣም ስፔን በጥበቧና በትዕግስቷ በአንድነቷ ሜዳውን ረታች። ይህ ጨዋታ የሚያስተምረን አንድ ትልቅ እውነት አለ። በእግር ኳስም ሆነ በሕይወት ውስጥ ብቃት ብቻ አይበቃም። ትክክለኛ ጊዜ፣ ትክክለኛው ዕቅድና የማይበገር መንፈስ ያስፈልጋል። ስፔን ወደ ፍጻሜ ማማ ስትጓዝ፣ ፈረንሳይ ግን መራራውን እውነት ተምራ ወደ ቤቷ ተመለሰች። ይህ ነበር የፈረንሳይ የውድቀትና የስፔን የክብር ምሽት። ቪዲዮን ከወደዳችሁት ላይክ በማድረግ ለቤተሰቦቻችሁ አጋሩ። ለቅሪላቱ ቤተሰብ በመሆን ሰብስክራይብ ያደርጉ። በሚቀጥለው አስደናቂ የእግር ኳስ ታሪክ እስክንገናኝ ሰላም።